ጤና ይስጥልኝ ተመልካቾቻችን እዚህ ዋሽንግተን ዲሲ ከሚገኘው ኤስኤምኤን ስቱዲዮ ሰበር ዜና አለን። የሲዳማ ብሔራዊ ክልል መንግስት ምስረታን አስመልክቶ ከሲዳማ ዲያስፖራ ማህበር የተሰጠ መግለጫ። የሲዳማ ህዝብ በገዢ ኃይሎች ራሱን በራሱ የማስተዳደር መብቱ ከተነጠቀበት ጊዜ ጀምሮ የተወሰደበትን መብቱን ለማስመለስና ለእኩልነት ከፍተኛ ጽናት የሚጠይቅ እልህ አስጨራሽ ትግል አድርጓል። በሲዳማ ትግል ውስጥ አንደኛና ሁለተኛ ሽብር ተብሎ ከሚታወቁት የነገስታት ዘመን እልቂቶች ደርግ በቦርቻ፣ በወትራሬሳ፣ በአርቤጎና፣ በበንሳና በአሮሬሳ ወረዳዎች ያደረሳቸው እልቂቶች በቅርቡ ደግሞ በሎቄ እንዲሁም በያዝነው ዓመት በሲዳማ ወጣቶች ላይ የተወሰዱ ህገወጥ እርምጃዎች ለተከፈለው ከባድ መስዋዕትነት ማጣቀሻ ናቸው። ከዚህ በተጨማሪም ብዙዎች በበረሃ አልቀዋል፣ ከቀያቸው ተሰደዋል፣ ታስረዋል፣ ከስራ ገበታቸው ተባረዋል፣ ተገድለዋል። የሆነ ሆኖ ግን በፈጣሪ እርዳታና በህዝብ ብርቱ ተጋድሎ ይህ ትግል ዛሬ ፍሬ አፍርቶ ህዝባችን የራሱን ክልላዊ መንግስት ለማቋቋም በመብቃቱ የተሰማንን ታላቅ ደስታ ለመግለጽ እንወዳለን። የጽናት ልክ ማሳያ የሆነውን ህዝባችንን ደግሞ እንኳን ደስ አለ እንላለን። በተጨማሪም በዓለም ዙሪያ ያላችሁ የሲዳማ ተወላጆች በትግላችን ጊዜ ከጎናችን የቆማችሁ ኢትዮጵያውያንና የእኩልነት ኃይሎች ለዚህ አንጸባራቂ ድል በመብቃታችን እንኳን ደስ አላችሁ ለማለት እንወዳለን። የሲዳማ ዲያስፖራ ለብዙ ዓመታት የህዝባችንን ጥያቄ በትጋት ሲያስተጋባ እንደቆየ ይታወቃል። በተለይ ደግሞ አዲሱን የኤጄቶ የትግል ስልት ዘመናዊና ሁሉንም በሚያሳትፍ መልኩ በማስጀመርና በማገዝ ታሪካዊ ድርሻ አበርክቷል። የሲዳማ ሚዲያ ኔትወርክን ሐሳብ በማመንጨት በሐሳቡ ዙሪያ ብዙዎችን በማሰባሰብ ተቋሙ እንዲመሰረት አድርጓል። ይሄው ተቋም ከታቀደለት ጊዜ ዓመታትን አስቀድሞ ወደ ሲዳማ ገብቶ እንዲመሰረትም ሲዳማ ውስጥ ከነበሩት አስተባባሪዎችና አመራር ጋር ከፍተኛ ርብርብ በማድረግ ቀልጣፋ ቅንጅት በመፍጠር ህዝባችን ሚዲያ ከመቼውም ጊዜ በላይ ባስፈለገው ሰዓት እንዲደርስለት አድርጓል። በተጨማሪም ዲያስፖራው በሀገራችን ጉዳይ ገንቢ ሚና እንዲጫወት ህዝባዊ በሆኑ ጉዳዮች ላይ ከተለያዩ ወገኖች ምሁራዊ ትንታኔዎችና ምክር ሐሳቦችን ለህዝባችን በማድረስ ክልላችን ውስጥ ሰላማዊ መረጋጋት እንዲመጣ ሪፍረንደሙ የተሳካ እንዲሆን መንግስትና ህዝብ እንዲቀራረብና የታሰሩም እንዲፈቱ የበኩሉ ሚና ተጫውቷል። ከዚህ በኋላም ለሚጠብቀን ከባድ ስራ ዲያስፖራው ገንቢ ሚና እንደሚጫወት እያሳወቀን በዚህ አጋጣሚ በመላው ዓለም ለምትገኙ የሲዳማ ተወላጆችና ወዳጆቻችን በሙሉ በድጋሚ እንኳን ደስ አለን እያልን በሌላ በኩል አዲሱ ክልላችን የሚመሰረተው ሀገራችን ከውስጥና ከውጪ በምትፈተንበት ወቅት መሆኑንም እንገነዘባለን። ሰሞኑን ዝነኛውን ተወዳጁንና ታጋዩን አርቲስት ሃጫሉ ሁንዴሳን በግፍ አጥተናል። ከግድያው በኋላም በተፈጠሩ ችግሮች በግፍ ብዙዎች እንደተገደሉ እየሰማን እንገኛለን። በዚህም ምክንያት ከፍተኛ ሐዘን ውስጥ ለሚገኘው ለወንድም ኦሮሞ ህዝብና አጠቃላይ የኢትዮጵያ ህዝቦች መጽናናትን እንመኛለን። በዚህ አስቸጋሪ ወቅት የሚመሰረተው የሲዳማ ብሔራዊ ክልል ሁሉም ዜጎች በነጻነት በመከባበርና በመተባበር የሚኖሩበት የህግ የበላይነት የሚሰፍንበት እኩል የሚዳኙበት በሰላም ሰርተው የሚኖሩበትና ለሀገራችን ችግር የመፍትሄ ሐሳብ የሚገኝበት እንዲሆን ያለውን ልባዊ ምኞትም ከዚህ ጋር ያይዘን መግለጽ እንሻለን። እንዲሁም የክልላችን የመጀመሪያው ፕሬዝዳንት ሆነው በፓርቲያቸው ለተሾሙት አቶ ደስታ ሌዳሞ እንኳን ደስ አሎት እያልን መልካም የሥራ ዘመን እንዲሆንሎት እንመኛለን። ክልላችን ህዝቡን የሚመስልና የህዝቡን ፍላጎትና ጥቅም ያስቀደመ በጠንካራ ተቋማት የተደራጀ እንዲሆን የሚችሉትን ሁሉ እንደሚያደርጉ እንጠብቃለን። በመጨረሻም ለዘመናት የዘለቀው የሲዳማ ህዝብ ጥያቄ እንዲመለስ መንግስት ከበርካታ ስህተቶች በኋላም ቢሆን ለወሰደው እርምጃ ልባዊ ምስጋና ያቀረብን በትግሉ ሂደት የደገፉንን አካላት
የሀገራችንን ህዝቦች እንዲሁም የክልል መንግስታትን በሙሉ በሲዳማ ዲያስፖራ ማህበርና በሰፊው የሲዳማ ህዝብ ስም ለማመስገን እንወዳለን። ትግሉም ድሉም የሰፊው የሲዳማ ህዝብ ነው። የሲዳማ ዲያስፖራ ማህበር